በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 18 በዚች ቀን የአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ድሚያኖስ አረፈ። ይህም አባት አስቄጥስ አባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኖሮ ዲቁና ተሾመ። ከዚህ በኋላም በታርኖ ወደ ተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያኑ ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱም አስቀድሞ የነበረ አባ ጴጥሮስን ሊቀ ጵጵስና ተሾሞ በተሾመም ጊዜ ለሊቀ ጵጵስናው ሥራ የሚረዳውና በሥራው ሁሉ ሊያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድሚያኖስ ሰዎች በበጎ ሥራ ሁሉ በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና ለሊቃነ ጵጵስና የተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስ ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህ አባ ድሚያኖስ ሊቀ ጵጵስና ሾሙት። ከአገልግሎትም ጽሙድ ሆነ። በመልካም ሥራ ሁሉ ጸንቶ ኖረ። ሁልጊዜ ድርሰቶችና መልእክቶችን እየጻፈ ወደ ሀገር ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስ ገዳም በአባ መቀርስ ደብር ከነጣቂው ከሃዲ ወገን የሆኑ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊትም ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባን ይቀበላሉ። እነርሱም ጌታችን መጀመሪያ ኅብስቱን ከመፈተቱ በፊት በኋላም ኅብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንዲሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና። ይህም አባት አባ ድሚያኖስ ስህተታቸውን ገለጠላቸው። የፊተኛውን ጽዋ ያለፈው የኦሪት ፋሲካ ምሳሌ እንደሆነም አስረዳቸው። አዲሱ የአባቶቻችን የሐዋርያት ቀኖና ሕግ ግን የመድኃኒታችን ሥጋውና ደሙ የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባን አስቀድሞ ምን እንዳይቀምሱ ያዛል። ከእሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙ አሉ። ያልተመለሱ ግን አውግዞ ከምዕመናን አንድነት ለይቶ አባረራቸው። በዚህ አባ ድሚያኖስ ዘመን የአንጾኪያ ሊቀ ጳጳስ ቴዎድሮስ አረፈ። በእርሱም ፈንታ የሥላሴ ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ የማያምን መናፍቅ ሰው ተሾመ። የክፎች ሃይማኖት የምትገልጽ መልእክት ወደዚህ አባት ድሚያኖስ ላከ። አባት ድሚያኖስ በአነበባት ጊዜ እጅግ አዘነ። በመልእክቱም ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳልን የልዩ ሦስትነትን ስም የሚያወሳ አላገኝምና። ይህም አባት ድሚያኖስ የሥላሴ በመለኮት አንድነታቸው በገጽ በአካልም በግብር ሦስትነታቸው ከቅዱስ መጽሐፍ ጠቅሶ ለዚህ መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህች ምስጢር እውቀትን የተመላች መልእክት ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜውን ያውቅ ዘንድ የልቡ ድንቁርናን የአእምሮን ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድሚያኖስ በዚህ መናፍቅ አንድነት ተለየ። ማኅበሩን በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ ታዘዛቸው። ይህም አባ ድሚያኖስ በተግሣጾቹና በመልእክቶቹም መንጋውን እየጠበቀ 43 ዓመት ያህል ከኖረ በኋላ በጎ እርጅና ከደረሰ እግዚአብሔር ካገለገለ በኋላ በሰላም አረፈ። እንዲሁም በዚህች ቀን የሰማዕቱ የስድሮስ መታሰቢያ ነው። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግሥቱ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ስድሮስ ብለው ሰየሙት። ከብዙ ወራትም በኋላ ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደል ብዛት ባየ ጊዜ እርሱ ከመንግሥታት ታላላቆች ውስጥ ስለሆነ ምስፍናውን አትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህ በኋላም ለጣዖት እንዳይሰግዱ ከንጉሥ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሥ ዘንድ ነበር ነገር ሰሩባቸው። ወዲያውኑ
500 ጭፍራ ልኮ ከፊቱ አስቀረባቸው። ከእርሱ ዘንድ በመገደላቸው ንጉሡ ጠየቃቸው። እነርሱም እንዲህ ያሉት፣ የክብር ባለቤት ክርስቶስ በተውከው ጊዜ ተውነ፣ ታላቅ ስንፍና አድርገህ ሰጥተሃልና። በሰማም ጊዜ ተቆጡ። የመደላኦንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ ኤስድሮስ ግን ይመከር እንደሆነ ብሎ አሰረው። ያን ጊዜም 12 ዓመቱ ነበር። ከጥቂት ቀን በኋላም አንገቱ የብረት ዛንጅርና ገመድ አስገብተው ከንጉሡ ፊት አቀረቡት። ንጉሡንም አልፈራህምን? ልብስ ለመመለስ አልመከረምን? ብሎ ጠየቀው። እርሱም እኔ ቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜም ራቁቱን ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ እንዲጨምቁት ንጉሡ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሡ ፊት ላይ ረጨች። እንዲህም አለችው፣ ከሰው ሁሉ አንተ የተረገምክ ነህ። እንዲሁም እህቱ አፎሚያ ድንጋዮችን አንስታ ንጉሡንና መኳንንቶቹን ወረወረችባቸው። ንጉሡ ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጠዋቸውም ምስክርነታቸውን ፈጸሙ፣ አክሊልንም አገኙ። ቅዱስ ኤስድሮስ ተሰቅሎ ሳለ በእናቱ በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ይደፉበት፣ ደጋግመው ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊቶች አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሄዶ በንጉሡ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ከበታቹ እሳትን እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሳው። ደግሞም ሁለተኛ ከ800 ነፍስ ጋር አሰቀሉት። ያንንም መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሠራ ብረት ውስጥ አሰረው። በላዩም ድኝና ንፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱን እንዲቆርጡ ታዞ ቆረጡት። ያንን ጊዜም ጌታችን ከሞት አስነሳው። እነሆ ሲያስነሳው ሦስተኛው ነው። ደግሞም ከዚህ በኋላ እጅግ ከባድ የሆነ ደንጊያ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሡ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉ ታዘዘ። እንዲህም ተሰቅሎ ሞተ። የክብር ባለቤት ጌታችንን አስነሳው። ይህም ሲያስነሳው 4ኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርን ነቢይን ዳንኤልን አዳነው። ከዚህ በኋላም በየጥቂቱ ቆራርጠው እንዲከትፉትና በእንቅብ ሰብስበው ወደ ባህር እንዲጥሉ ታዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባህሩ ዳር ቆሞ ከዚያ አውጥቶ አስነሳው። ያለምንም ጉዳት ይህንን ከሞት ሲያስነሱ 5ኛው ነው። ንጉሡም በአፈረና የሚያደርገውን በተሳነው ጊዜ ወገኖቹ ጋር ተማክሮ በዚያ ያሰቃዩ ዘንድ እጅና እግሩን አስሮ ወደ ሰሎንቄ አገር ላከው። የሰሎንቄያም አገር ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትን ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንን መኮንንን እንዲያመጡ ታዘዘ። ቅዱስ ኤስድሮስም ወደ እርሱ መጥቶ መልሶ በእስር ቤት በረሃብና በጽም አኑረው። ቅዱሱም በእስራቱ መጠን ታላላቅ ድንቆችና ተአምራቶችን እያደረገ በሽተኞችን ሁሉ አዳነ። በግንቦት 19 ቀን ከ6 ሰዓት በከተማ ውጭ እንዲሰቅሉት ንጉሡ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስ ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። የማይጠፋ መንግሥተ ሰማያትን የሰማዕትነት አክሊልም ተቀበለ። በተጋድሎ የኖረባቸውን 12 ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ስንክሳር ዘወርኀ ሰኔ 18። ወስብሐት ለእግዚአብሔር።